ሰላም ሰዎች እንዴት ናችሁ? ዛሬ ሾርት ቪዲዮ እንዴት እንደምንለቅ ያሳያችኋለሁ። ስለዚህ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይሄንን ቪዲዮ እንዳይረዘም ትንሽ ደቂቃ አድርጌ ነው የሰራሁት። ስለዚህ ተከታተሉኝ ማለት ነው። አሁን ቀጥታ ወደ ዩቲዩብ ስቱዲዮ እንገባለን ማለት ነው። በነገራችን ላይ ይሄ ዩቲዩብ ስቱዲዮ ምን እንደምሰራ ካላወቃችሁ ይሄ ዩቲዩብ ስቱዲዮ ስንት ላይክ እና ስንት ቪው እና ስንት ሰዓት እንደታያችሁ የእናንተ ቪዲዮ ይነግራችኋል ማለት ነው። በዚህ ላይ ኮሜንትም አለ ማለት ነው። አሁን ወዴት ነው የምንሄደው? ወደ ቪዲዮአችን እንሄዳለን ማለት ነው። እዚህ ከነካችሁ በኋላ ወደ ቪዲዮአችሁ ይወስዳችኋል። ስለዚህ ከዛ በኋላ ይሄ የመረጣችሁን ቪዲዮ ታስገባላችሁ። ካስገባችሁ በኋላ ምንድነው የምንሰራው ማለት ነው? አሁን እዚህ ውስጥ እንገባለን ማለት ነው። ይሄ ላይ ታረጋላችሁ። እዚህ ከገባችሁ በኋላ እዚህ ላይ ስታረጉ ቪዲዮአችን አሁኑኑ ይለቀቃል ማለት ነው። ወይም ደግሞ አሁን እንዲለቀቅ ካልፈለጋችሁ እዚህ ውስጥ ትገባላችሁ። እዚህ ላይ ታረጋላችሁ ማለት ነው። እናንተ ያስገባችሁት ሰዓት ላይ ይለቀቃል ማለት ነው። አሁን ደግሞ ሎኬሽን ላይ እንገባለን። ይህንን ኢትዮጵያ ላይ እናረጋለን ማለት ነው። የምንለቀው ኢትዮጵያ ከሆነ ኢትዮጵያ ላይ ታረጋላችሁ። ወይም ደግሞ ሌላ ሀገር ካላችሁ የእናንተ ሀገር የሚሆን እሱ ላይ ታረጋላችሁ ማለት ነው። አሁን ደግሞ ፕሮሞሽን ውስጥ እንገባለን ማለት ነው። ይሄ ቪዲዮ ፕሮሞሽን ከሆነ ፕሮሞሽን ነው እንላለን። ካልሆነ ደግሞ ኖ ፕሮሞሽን እንላለን ማለት ነው። ይሄ ሁሉ ካደረግን በኋላ ምንድነው የሚቀረን? ይሄ ቪዲዮ ስለምን እንደሆነ የሚያስረዳ ጽሁፍ ብቻ ነው የሚቀረን ማለት ነው። እሱንም ለመጻፍ እዛ ነክተን ማለት ነው ጂም አፕ ኢትዮጵያ ዩቲዩብ ሾርት ብዬ እጽፋለሁ። በነገራችን ላይ እዚህ ላይ ከ100 በላይ የሆነ ጽሁፍ ማድረግ አይቻልም ማለት ነው። ይሄ ፊደል ከ100 በላይ ከሆነ አይቀበልም ማለት ነው። ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ይመቻችሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አዳዲስ ነገሮችን መማር ከፈለጋችሁ ማለት ነው። በዚህ ቪዲዮ እንደተማራችሁ አልጠራጠርም። አመሰግናለሁ።